ሰላም ተወዳጆች፣ ዛሬ የተደበቀ አንድ ምስጢርን ልናገራችሁ መጥቻለሁ። እግዚአብሔር አንድ ሰው ከተሳሳተበት መንገድ እንዲመለስ ሲጠራው በቃሉ ተግሳጤ በሁኔታዎች መዘጋት በውስጥ ልና ወቀሳ እና በቅጣት ፍቅር እንደምናገር መጽሐፍ ቅዱስ በግልጽ የምናገሩት አምስት ዋና ዋና ነገሮችን ዛሬ ለማሳየት እፈልጋለሁ። እና ብዙ ጊዜ መንፈስ ቅዱስ በውስጣችን ላይ እየተናገረ ተመለሽ ልጄ ተመለስ ልጄ እያለን እኛ ግን የስጋችን ታላቅነቱን ለስጋ ክብር ሰጥተን እግዚአብሔር መንፈስ የምናገረው ነገር ትተን ቃሉ እየተናገረ እየመከረ ብዙ ጊዜ ደን ጉድጓድ ውስጥ ላይ ገደል ውስጥ ላይ መውጣት በማንችለው በከባድ ችግር ውስጥ ላይ ገብተን እናውቃለን። ለዚህ ነገር የእግዚአብሔር ቃል ምን ይላል? ከቃሉ የሚወጣው እውነቱ ምንድነው? እግዚአብሔር ለይና እየተናገረ መሆኑን ማወቅ የምንችልበት መንገዱ ሳይተኛ ነው የምለው ዛሬ ከቃል ለእናንተ አምስት ዋና ዋና ነገሮችን ለመናገር መጥቻለሁ። ስለዚህ ይህን ቤት አዲስ የሆናችሁት ሳብስክራይብ ደወል ምልክትን በማጥፋትና ላይክ በማድረግ እንድትጀምሩት በጌታ ፍቅር አሳስባችኋለሁ። አንደኛውና የመጀመሪያው ነገር በሁኔታዎችና በእንቅፋት መግደብ ወይም መንገዱን በእሾ ማጠር ነው። ለዚህ የእግዚአብሔር ቃል ምን ይላል? በመጽሐፍ ቅዱስ ውስጥ ላይ ለዚህ ነገር እውነቱ ምንድነው ለምለው በትንቢተ ሆሴዕ ምዕራፍ 2 ቁጥር 6 ላይ የእግዚአብሔር ቃል እንደዚህ ይላል፣ ስለዚህ እነሆ መንገድሽን በእሾ አጥራለሁ እንዳታገኝ ነው ቅጥር አቀርብለታለሁ ይላል። ሰው ወደማይሆነው ስሮጥ እግዚአብሔር መንገዱ እንዳይሳካ እንቅፋትን ያበዛበታል። ለምንድን ነው ይሄን የሚያደርገው ብዬ በማጠናበት ሰዓት ላይ እግዚአብሔር ሁል ጊዜ የሚፈልገው የራሱ ፍቃድ ነው። ሁለተኛ እኛ እንዳንወርቅ እንዳንጠፋ ስለፈለገና የአባትነቱን ድርሻ እግዚአብሔር እየተወጣ ስለሆነ ነው። ሌላኛውና ሁለተኛው በጣም ከባድና እኛ ሳናውቅ እየወደቀን ያለንበት መንገድ ነው። ሁለተኛው በውስጥ ህልናና በሚሰማ ተገሳጤ ውስጥ ለእግዚአብሔር ይመራናል እንድንመለስ ሲፈልግ ከፍቃዱ እየሸሸን ባለንበት ሰዓት ላይ ፍቃዱን ሳናደርግ እየወደቀን ባለንበት ሰዓት ላይ እንድንመለስ በውስጣችን በሚሰማው ህልውና ተግሳጤ ውስጥ ላይ እግዚአብሔር ይመራል። መጽሐፍ ቅዱስ ለዚህ ምን ይላል? ትንቢተ ኢሳይያስ ምዕራፍ 30 ቁጥር 21 ላይ እንደዚህ ይላል፣ ወደ ቀኝም ወደ ግራም ባዘነበላቸው ጊዜ ጆሮዎቻችሁ ባላቸው መንገዱ ይህች ናት፣ በእርሷ ሂዱ የሚለው ቃል ይሰማሉ ይላል። ታውቃላችሁት? እግዚአብሔር እኛ ድምፁን እንድንሰማ ይፈልጋል። እንዳንወርቅ ስለሚፈልግ ልጆች ስለሆነን ታውቃላችሁት? አንድ ሕፃን ወደ ከተማ ከገባ በኋላ በመጀመሪያ ጊዜ ከተማ ስለወጣ በከተማ ላይ ያለው ነገር ሁሉን ለማየት ይፈልጋል። ወደ ግራም ወደ ቀኝ ይምላል። አባቱ ግን ልጁን እየጎተተ ይመልሳል። ለምንድን ነው ካላችሁት? ሕፃኑን ያየው ነገር ሁሉ ያምርሃል፣ ግን አባቱ ልጁ እንዲጠፋ ስለማይፈልግ ልጁ እንዲወርቅ ስለማይፈልግ አባቱ ለልጁ ይጠነቀቅለታል። ሶስተኛውና ዋነኛው በጣም እዚህ ጋር ነው። በሰው እና በፈታኝ ሁኔታዎች ውስጥ ላይ ጥንቃቄንና ማስጠንቀቂያን እግዚአብሔር ይሰጣል። ለዚህ መጽሐፍ ቅዱስ ምን ይላል? በትንቢተ ዮናስ ምዕራፍ 1 ቁጥር 4 ላይ እንዲህ የሚል ቃል አለ። ዮናስ ከእግዚአብሔር ፊት ወጥቶ እግዚአብሔር ሂድ ወዳለበት ቦታ ትቶ ለስጋ የሚመችበት ቦታ ኒኔዌን ተልኮ ወደ ተርሰስ እየተጓዘ ባለበት ሰዓት ላይ እግዚአብሔርም በባህሩ ላይ ታላቅ ንፋስን ጣለ፣ በባህሩም ውስጥ ታላቅ ማዕበል ሆነ፣ መርከቢቱም ትሰበር ቀረበች ይላል። አያችሁት? ከተልኮ ወጥቶ ወደ ተሳሳተ አቅጣጫ ሲሄድ የተነሳበት ማዕበል ነው። እኛ ከተልካችን ወጥተን ወደ ተላከንበት ቦታ ሳንሄድ ወደ ሌላ ቦታ ስንሄድ አቅጣጫውን ስንስት እግዚአብሔር ለመመለስ ነው። ዮናስ በውስጡ ላይ በመኖሩ ምክንያት መርከቧ ለመሰበር ቀርባለች። ታላቅ ንፋስ መጥቷል። እግዚአብሔር ደግሞ ሰዎች ወደ ባህር ውስጥ ላይ ሲጥሉ ዮናስን በባህር ውስጥ ላይ በአሳ ሆድ ውስጥ ላይ ቤት ሰርቶ ለ3 ቀን ሙሉ አቆይቷል። ሃሌሉያ! ስለዚህ እግዚአብሔር መሪያችን ነው። አራተኛና በጣም ዋነኛ የሆነው እኛ ማወቅ ያለንበት ብዙ ጊዜ ችላ ብለን የምናልፈው አራተኛው በአባታዊ ተግሳጽና ቅጣት ውስጥ ላይ እግዚአብሔር ያርማል። የምወደውን ልጅ እንዳይጠፋ ወደ ተሳሳተ መንገድ ሄዶ እንዳይሞት ሲፈልግ
በአባታዊ ተግሳጤና ቅጣት ውስጥ ላይ እግዚአብሔር ያርማል። መጽሐፍ ቅዱስ ስለዚህ ምን ይላል? ዕብራውያን 12:5-6 ላይ እንደዚህ የሚል ቃል አለ። ልጄ ሆይ የእግዚአብሔርን ተግሳጤ አትናቅ፣ በሚገስጥም ጊዜ አትደክም። እግዚአብሔር የሚወደውን ይገስጣልና የሚቀበለውን ልጅ ሁሉ ይገርፋል ይላል። አባት የማይቀጣው ልጅ ድቃላ ነው። በስርዓት ያላደገ ልጅ ለቤቱ አይመችም፣ ለሀገሩ አይመችም፣ ለከተማ አይመችም፣ ለህብረተሰቡ አይመችም። ስለዚህ እግዚአብሔር የሚወደው ልጅ እየቆነጠጠ እየገረፈ በክብሩ ውስጥ ላይ ያሳድጋል። አምስተኛና የመጨረሻ ሁሉ ሰዎች ማወቅ ያለባችሁት መልእክት በቀጥታ የንስሐ ጥሪን እግዚአብሔር ያቀርባል። ወደ ተሳሳተ መንገድ ስንሄድ መጽሐፍ ቅዱስ ስለዚህ ምን ይላል? ትንቢተ ሕዝቅኤል ምዕራፍ 33 ቁጥር 11 ላይ እንዲህ የሚል የእግዚአብሔር ቃል አለ። በሕይወቴ እምላለሁ ኃጢአተኛው ከመንገዱ ተመልሶ በሕይወት ይኖር ዘንድ እንጂ ኃጢአተኛው ይሞት ዘንድ አልፈቅድም። ተመለሱ፣ ከክፉ መንገዳችሁ ተመለሱ፣ ስለምንስ ትሞታላችሁ ይላል። እግዚአብሔር ሞታችን አይፈልግም። የኛ ሞታችን የሚፈልገው ጠላት ነው። እንድንመልስ ይፈልጋል፣ እንድንቆም ይፈልጋል። ምን ስናደርግ? ወደ ተሳሳተ መንገድ ስንሄድ እግዚአብሔር የንስሐ ጥሪን በሕይወታችን ላይ ያቀርባል። ያዋላችሁት ይሄ ነው። በቃ ዛሬ ትምህርት ላይ ብዙ ሰዎች እንደተባረካችሁት ተስፋ አድርጋለሁ። በመጨረሻ ላይ ኮሜንታችሁን አስቀምጡት። ለብዙ ሰዎች ሼር በማድረግ ላይክ በማድረግ ኮሜንትን በመስጠት ደወል ምልክትን በማጥፋት የዚህ ቤተሰብ እንድትሆኑት በአክብሮት ይጋብዛችኋለሁ። እወዳችኋለሁ። ሻሎም